እንኳን ደህና መጣ አገልጋይ ናሆም። ጥሬን አክብሬ ስለመጣ በጣም ደስ ብሎኛል። እግዚአብሔር አምላክ ያክብርልኝ እና ተመልካቾቻችን ዛሬ ከአገልጋይ ናሆም ጋር ነው ጊዜን እናሳልፈው እና መጀመሪያ ራሱን ከማስተዋወቅ ስለሚጀምር እስቲ ለተመልካቾቻችን ራስን ለማስተዋወቅ ጀምር ደስ ይላል። እሺ እኔም እጅግ በጣም አድርጌ አመሰግናለሁ እንደዚህ ስለጠራችሁ። ክርስቶስን የማስተዋወቅ ክርስቶስን ለትውልድ የመመስከር ስራ የምትሰሩት በጣም ደስ የሚል ነው። ጌታ እንግዲህ ዋጋችሁን ይከፍላል። ጌታ ዘመናችሁን ይባርክ። በጣም የሚያስደስት ስራ በሰማይ እግዚአብሔር የሚቀበሉ የሚወዱ ስራ የምትሰሩት በጣም ደስ ይላል። እንግዲህ ራሴን ለማስታወቅ ያክል አገልጋይ ናሆም ኢያሱ እባላለሁ። እንግዲህ የማገለግለው ደግሞ በሶዶ ሀቢታት አጥቢያ ቃለ ሕይወት ነው። ጌታን ማገልገል ከጀመርኩት አመታት ወደ 4 አመታት ያክል ተቆጥረዋል። ጌታ ስሙ ለዘላለም የተባረከ ይሁን። በአጭሩ ለመግለጽ ይሄ ነው። ተመልካቾቻችንም እንደሰማችሁ ስሙን አስታውቃችኋልና ጌታ ስሙ ለዘላለም ይባረክ። በማይስ የሚል እግዚአብሔር ሰው ነውና ከናሆም አንድ ነገር ዛሬ ለመማር አስበን እግዚአብሔር ከሱ ህይወት ያስተምረናል እና ምንድነው አንድ ጥያቄ ነበር። በዚህ ዘመን አሁን ትውልዱ በብዙ ነገር ግራ ይጋባል። ያንን ጥያቄ መጽሐፍ ቅዱስን መሰረት ባደረገ መሰረት ካንተ ትውልዱ ትንሽ ምላሽ ያገኛል በሚል ግንዛቤ ነው እናንተን ያመጣ ነው። እሱም ጥያቄ ምንድነው? ሰው እንዴት ሊጸድቅ ይችላል? ጻድቅ እንዴት ሰው ሊባል ይችላል? አንድ ኃጢአተኛ ሰው ሞት የተባለ ሰው እንዴት ጻድቅ ሊባል ይችላል? እንዴት ስሙ ሊቀየር ይችላል? የሚል ጥያቄ ነው። በዚህ ጥያቄ ትውልድ ብዙ ሰው አሁን ግራ እየተጋባ ስለሆነ መጽሐፍ ቅዱስን መሰረት ባደረገ ለዚህ ጥያቄ ምላሽ ካንተ ትንሽ እግዚአብሔር መንፈስ ይሰጠናል፣ ለትውልዱም እግዚአብሔር ይሰጣል ብዬ አስባለሁ። እና ምን ትላለህ በዚህ ጥያቄ? በጣም አሪፍ ጥያቄ ነው የጠየቀኝ። እንግዲህ ብዙ ሰዎች ጽድቅን ለማግኘት ለመጽደቅ ሲሉ በብዙ ጎዳናዎች በብዙ መንገዶች ውጣ ውረዶች ውስጥ ያልፋሉ። ነገር ግን መጽሐፍ ቅዱስ ምን ይላል? አንድ ሰው እንዴት ነው በእግዚአብሔር ፊት ጻድቅ ሊባል የሚችለው? ጽድቅ ሊያገኝ የሚችለው በእግዚአብሔር ፊት የሚለው ነገር በጣም መሰረታዊ የሆነና አስፈላጊ የሆነ ጥያቄ ነው የጠየቀኝ። በጣም ደስ ይላል። ጌታ ይባርክ። እንግዲህ እንዴት ልጽደቅ፣ እንዴት ነው መጽደቅ የሚችለው የሚለው ጥያቄ ጋር ስንመጣ እንግዲህ እንዴት ልጽደቅ የሚለው ጥያቄውን ከመመለስ በፊት ለመሆኑ ጽድቅ ማለት መጀመሪያ ምን ማለት ነው የሚለውን ነገር ማወቅ አለብን። እንግዲህ ጽድቅ ማለት ምን ማለት ነው ካለ ጽድቅ ማለት በእግዚአብሔር ፊት ተቀባይነት የሚያስገኝ ህይወት። ጽድቅ ማለት በእግዚአብሔር ፊት ተቀባይነት የሚያስገኝ የህይወት አቋም፣ የህይወት ልኩ ነው። የህይወት ውሃ ልኩ በእግዚአብሔር ፊት ተቀባይነት የማግኘት ውሃ ልኩ ጽድቅ ነው ማለት ነው። ስለዚህ ጽድቅ ማለት ትርጉሙ ይሄ ነው። እንግዲህ መጀመሪያ ዘፍጥረት ላይ ስንመለከት እግዚአብሔር መጀመሪያ ሰውን ሲፈጥር ጽድቅንና ክብርን አልብሶ ነው የፈጠረው ማለት ነው። ስለዚህ ሲፈጠር ሰው ጻድቅ ነበር። ሲፈጠር ሰው በእግዚአብሔር ክብር ውስጥ ነበር ያለው። በእግዚአብሔር ፕሬዘንስ፣ በእግዚአብሔር ክብር ውስጥ፣ በእግዚአብሔር ሀልወት ውስጥ ነበር ያለው። ስለዚህ ከጽድቅ ያልጎደለ ንጹህ ህይወት ነበረው ሰው። በእግዚአብሔር ክብር የተሞላ ህይወት ነበር። ነገር ግን ሰው ያን ሲፈጠር በነበረበት በጽድቁና በክብር ህይወቱ ግን ሰው ሊቀጥል አልቻለም። አይደለም? እግዚአብሔር አትብሉ አትንኩ ያላቸውን ዛፍ በሉ፣ አዳምን ሔዋንን በሉ። ያን ጊዜ ግን ምን አለ? ባለመተላለፋቸው ምክንያት ባለመታዘዛቸው ምክንያት እግዚአብሔር በመበደላቸው አትንኩ የተባሉትን ነገር ስለተነኩ፣ አትብሉ የተባሉትን ነገር ስለበሉ ያ የጽድቅና የክብር ህይወት ሲጎድል እንመለከታለን። ሮሜ 3:23 ላይ የእግዚአብሔር ክብር ጎድሎባቸዋል የሚል እናነባለን። ስለዚህ ሰው ካለመታዘዙ፣ ከበደሉ፣ ከመተላለፉ የተነሳ ምን ሆኗል? የጽድቅና የክብር ህይወቱ ምን ብሎበታል? ጎድሎበታል ማለት ነው። ቅድምም እንደተነጋገርነው በእግዚአብሔር ፊት ሊያኖረው የሚችለውን ውሃ ልክ የሆነውን የጽድቅና የክብር ህይወት ምን አድርጓል ማለት ነው? አድርጓል። ምንድነው ያጎደለው ስንል አለመታዘዙ፣ መተላለፉና በደሉ ነው ማለት ነው። ስለዚህ ሰው ከመተላለፉ የተነሳ የጽድቅ ህይወትና የክብር ህይወት ምን ብሎበታል? ጎሎበታል። ስለዚህ ነው የሮሜ ጸሐፊ ሮሜ 3
ከቁጥር 11 ላይ ቃሉን በምናነብበት ጊዜ እንዲህ ይላል። ሮሜ 3 ከቁጥር 11 ላይ እንደዚህ ይላል፣ ጻድቅ የለም አንድስ እንኳ አይልም። ሮሜ ጸሐፊ ጳውሎስ ጻድቅ የለም አንድስ እንኳ አይልም። እና ጳውሎስ ለምንድን ነው ጻድቅ የለም አንድስ እንኳ ያለው ብዬ ስመለከት ሮሜ ኤፌሶን ሰዎች ላይ 2:17 ላይ ሁለት ማህበረሰቦች ያሳየናል ጳውሎስ ማለት ነው። እንደዚህ ይላል፣ ቅርበው የነበሩና ርቀው የነበሩ የሚባሉ ሁለት ማህበረሰቦች አሉ። እኚህ ቀርበው የነበሩ ለእግዚአብሔር ቅርብ የነበሩ ማህበረሰቦች እነማን ናቸው ስንል ለእግዚአብሔር ቀርበው የነበሩ ማህበረሰቦች እስራኤላውያን ናቸው። ቀርበው የነበሩ የሚባሉ ማህበረሰብ እስራኤል ናቸው። ርቀው የነበሩ የሚባሉ ደግሞ ከእግዚአብሔር ርቀው የነበሩ የሚባሉ ማህበረሰብ ምኖች ናቸው? አሕዛቦች ናቸው። ስለዚህ ጻድቅ የለም አንድስ እንኳ የሚለው ሐሳብ የሚገኘው እዚህ ጋር። እኚህ ቀርበው የነበሩ እስራኤላውያን ሕግ ያላቸው፣ ሕግ የሰጣቸው፣ ቤተ መቅደስ ያላቸው፣ ካህናት ያላቸው፣ እግዚአብሔርን የሚያውቁ እግዚአብሔር የበኩር ልጄ ብሎ የመሰከረለት እስራኤላውያን። እነዚህ ደግሞ አሕዛብ የሚባሉ ርቀው የነበሩ ሰዎች ሕግ የሌላቸው፣ ቤተ መቅደስ የሌላቸው፣ ካህናት የሌላቸው፣ አምላካቸው እግዚአብሔር ያልሆኑ የተለያየ አማልክት የሚያመልኩ እኚህ ግን እስራኤላውያን አምላካቸው እግዚአብሔር የሆኑ ቀርበው የነበሩ። ስለዚህ ሁለት ማህበረሰብ አለ። ስለዚህ ጳውሎስ ጻድቅ የለም አንድስ እንኳ ሲል ምን ለማለት ነው? ቀርበው ከነበሩትም ርቀው ከነበሩትም መካከል ጻድቅ የለም አንድስ እንኳ ይላል። እግዚአብሔርን አውቃለሁ የሚሉትን እንደዚህ ላይ ሲናገር ሮሜ 2 ላይ አንተ ሌላውን አታመንዝር ብለህ የምታስብ ለራስህ ግን የምታመነዝር፣ ሌላውን አትስረቅ ብለህ ምን የምታስብ ለራስህ ግን የምትሰርቅ። ስለዚህ አንተም ሕግ ተላላፊ ነህ፣ አንተም በደለኛ ነህ። ይሄ አምላኩ እግዚአብሔር ያልሆነለትን ማህበረሰብ ሕግ ተላላፊ ነው። ስለዚህ ከእናንተ መካከል ከሁለታችሁ መካከል ጻድቅ የለም አንድስ እንኳ። ስለዚህ ጻድቅ ከጠፋ ሁሉ ምንድነው ስንል ሮሜ 3 ከቁጥር 23 ላይ ሁሉ ይላል ኃጢአትን ሰርተዋል፣ የእግዚአብሔር ክብር ምን ብሎባቸዋል? ጎድሎባቸዋል ይላል። ስለዚህ ቀርበው ከነበሩ ርቀው ከነበሩት ጻድቅ የለም፣ የእግዚአብሔር ክብር ምን ብሎባቸዋል? ጎድሎባቸዋል። ስለዚህ እኛ አሁን ያለን ሰዎች አባታችን አዳም ነው። ስለዚህ ከአባታችን ከአዳም ደግሞ የሚወርሰው ነገር ምንድን ነው ስንል አለመታዘዝ፣ በደል፣ መተላለፍን፣ ኃጢአትን ነው ከአዳም ከአባታችን የወረሰው። አባታችን ለእኛ ያስተላለፈልን ነገር ኃጢአት ነው፣ በደል ነው፣ አለመታዘዝ ነው፣ አመፅ ነው። ኃጢአት አመፅ ነው ይላል። ስለዚህ ይሄ ነው የተላለፈው ከአባታችን ከአዳም የወረስነው። መዝሙረ ዳዊት 50 ከቁጥር 5 ላይ ቃሉ ሲናገር በአመፃ ተጸነሱ አለ ዳዊት፣ በኃጢአትም ተወለድኳል። ስለዚህ የሚወለደው ሁሉ ምንድነው? በአመፃ የተጸነሰ በኃጢአት የሚወለድ ነው፣ ከአባቱ ከአዳም ጀምሮ ማለት ነው። ስለዚህ የሚወለደው ሁሉ ምን ሆኖ ይወለዳል? ኃጢአተኛ ሆኖ ይወለዳል። ጻድቅ ሆኖ አይወለድም። ጻድቅ ሆኖ የተፈጠረው አዳም ነው። ግን ከአዳም ወደዛ ያለው ማህበረሰብ ሁሉ ምን ሆኖ ይወለዳል? ኃጢአተኛ ሆኖ ይወለዳል። ስለዚህ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሎባቸዋል ይላል። ስለዚህ ከአዳም ወደዚህ ያለው ትውልድ ሁሉ ኃጢአተኛ ሆኖ ነው የተወለደው። በአመፃ ተጸንሶ በኃጢአት ነው የተወለደው ማለት ነው። ስለዚህ ሁሉ ኃጢአት ሰርተዋል። ስለዚህ ሁሉ ውስጥ እኔም አለ፣ ሁሉ ውስጥ አንተም አለ፣ የዓለም ሕዝብ ሁሉ አለ፣ ሁሉ ውስጥ ማለት ነው። ስለዚህ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርን ክብር ምን ብሎ ጎድሎባቸዋል። ስለዚህ እኔም አንተም ኃጢአተኛ ከሆነ ከአዳም ጀምሮ ያለው ትውልድ ማህበረሰብ ኃጢአተኛ ከሆነ ቃሉ ደግሞ ሮሜ 6:23 ላይ ሲናገር እንዲህ ይላል፣ የኃጢአት ደሞዝ ይላል ሞት ነው ይላል። ሞት ነው ነው። ስለዚህ እኛ ኃጢአተኞች ነን። ለኃጢአተኛ ደግሞ ምንድነው የሚገባው ስንል ሞት። ለኃጢአተኛው እግዚአብሔር የመደበው የወሰነው ሞት ነው። ስለዚህ እኛ ደግሞ ሁላችን ኃጢአተኛ ስለሆነ ምን ነበር መሞት አለብን ማለት ነው። ቃሉ ሲናገር ኤፌሶን 2 ላይ ይላል በበደላችንና በኃጢአታችን ምክንያት ምን ነበር ይላል ሞታን ነበር። የሞት ሰው ነን፣ ሞታኖች ነበርን። ሞት የሚገባን ሞት የተፈረደብን በአካል አለን፣ ግን በመንፈስ ሞት የሆነ። ስለዚህ ኃጢአተኞች ሞት ነው የሚገባ። ከፍጥረታችሁ የምን ልጆች ነን? የቁጣ ልጆች ነበራችሁ። እግዚአብሔር የተቆጣባችሁ፣ እግዚአብሔር ያዘነባችሁ ናችሁ። ሞት የሚገባችሁ ናችሁ።
እግዚአብሔር ተቆጣብን፣ በሰው ተቆጣ፣ እግዚአብሔር አዘነ። ነገር ግን ደስ የሚለን እንደዚህ የሚል ቃል አለ መዝሙረ ዳዊት 77 ላይ ከቁጥር 10 አካባቢ በምናነበው ጊዜ በቁጣው ይላል ምሕረቱን ዘጋው ይላል። ሃሌሉያ! በቁጣው ይላል እግዚአብሔር ያያክል ኃጢአተኛ እኛ ላይ ተቆጥቶ ነበር አልሆነም። ነገር ግን እግዚአብሔር በቁጣው ምሕረቱን አልዘጋም። ሃሌሉያ! ምሕረቱን ላልዘጋ እግዚአብሔር ክብር ይሁን። በቁጣው ምሕረቱን ዘጋው ይላል አልዘጋም። ሃሌሉያ! ይጠይቃል ዘጋ ይላል አልዘጋም። እኛ ኃጢአተኛ በደለኛ ሞት የሚገባ ለጥፋት የተመደብን ሰዎች ነበር። እግዚአብሔር እጅግ ተቆጥቶብን ነበር። የቁጣ ልጆች ነበር። ነገር ግን እግዚአብሔር በቁጣው ምሕረቱን አልዘጋብንም። ሃሌሉያ! አልዘጋብንም። ስለዚህ ምን አደረገ? ኤፌሶን 2:4 ላይ በምንመለከትበት ጊዜ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር ሞት የሚገባን ኃጢአተኞች እንደገና ከምሕረቱ ባለጠግነት የተነሳ ሲሆን ሲፈልግ ለማፍቀር ሲነሳ እንመለከታለን። ምን የሚገባል? ሞት የሚገባል ኃጢአተኞች የሞት ሰዎች የሆንን እኛ ከምሕረቱ ባለጠግነት የተነሳ ምን አደረገ? እንደገና ወንድሜ እግዚአብሔር ይወድሃል። እህቴ ይሄንን ምሰም እግዚአብሔር ይወድሻል። ኃጢአተኛውን እግዚአብሔር ወዷል። ኃጢአተኛ ነበር፣ እግዚአብሔር ወዶናል። እግዚአብሔር ከምሕረቱ ባለጠግነት የተነሳ ፈልጎናል። ወደደን። ወዶ ምን አደረገ? ክርስቶስን ሰጠን። ሃሌሉያ! ክርስቶስን ነው የሰጠን። ክርስቶስን ሰጠን። ለኛ ለኃጢአተኞች ለሞት ሰዎች ለኛ ክርስቶስን ሰጠን። ከፍቅሩ የተነሳ ተወደሃል ወንድም፣ ተወደሻል እህቴ። እግዚአብሔር ወዶናል። ሞት የሚገባን እኛ እግዚአብሔር ወደደን። ይሄን እንዴት አደረገ? በምሕረቱ ባለጠጋ ስለሆነ በቁጣው ምሕረቱን አልዘጋብንም። ወደደን። ወዶ ምን አደረገ? ክርስቶስን ሰጠን። ለኛ ክርስቶስን ሰጠን። ለኃጢአታችን እንዲሞት ለኃጢአታችን መስዋዕት እንዲሆን አንድያ ልጁን ኢየሱስን እግዚአብሔር ሰጠን። የሚገርመው ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 በምናነብበት ጊዜ ክርስቶስ በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ በሰው ምሳሌ ተገኘ። ለመስቀል ሞት እንኳን የታዘዘ ሆነ። በእግዚአብሔር መልክ ሲኖር ሳለ ክብሩን እንደ መቀማት ነገር ሳይቆጥር ክርስቶስ የባሪያን መልክ ይዞ በሰው ምሳሌ ሆኖ ለመስቀል ሞት እንኳን እኔ ሞታል በመስቀል የሚሰቀል የተረገመ ይሁን ይላል። ተረግሜ ቢሆን እነሱን ከግርግማን ዋጃቸዋለሁ ብሎ ክርስቶስ ለመስቀል ሞት እንኳን የታዘዘ ሆነ። ክርስቶስ ክብሩን እንደ መቀማት ነገር ሳይቆጥር የባሪያን መልክ ይዞ በሰው ምሳሌ ተገኘ። ለኔና ለትውልድ ኃጢአት ሲል ክርስቶስ ክብሩን እንደ መቀማት ነገር ሳይቆጥር የባሪያን መልክ ይዞ መጣ። የሰው ምሳሌ ይዞ በባሪያን መልክ መጣ። ራሱን ባዶ አደረገ። የሚገርም ቃሉ ሲናገር ኢሳይያስ 53 ላይ ክርስቶስ እንደተጠላ እንደተናቀ የሕማም ሰው እንደሆነ ሰዎችም እንወደው ዘንድ ደምግባት የለውም አላከበርነው ይላል። የተናቀ ነው ክርስቶስ። ይሄን ሁሉ የሆነው ለኛ ለኃጢአተኞች ሞት ለሚገባን ለኛ ክብሩን አጥቶ ተዋርዶ ይወደድ ዘንድ እንኳን ደምግባት የለውም ይላል እኮ ቃሉ። ክርስቶስ ለኔ ሲል የማይወደድ መልክ ያዘ። የተናቀ የተጠላ ይላል። ስለ በደላችን ሊደቅ ስለ መተላለፋችን ሊቆስል በሞቱ ሊፈውሰን በቁስሉ ሊፈውሰን ሲል ክርስቶስ ወደዚህ ምድር መጣ። ተገፋ፣ ተጨነቀ ይላል። በግ በሸላቶች ፊት እንደሚነዳ አፉን አልከፈተም ይላል። ስለኔና ሰላምታ ኃጢአት ሲል ስለ ትውልድ ኃጢአት ሲል ክርስቶስ ራሱን አዋረደ። የዓለምን ኃጢአት ሊያስወግድ የመጣ የእግዚአብሔር በግ እንዳለ እንደ በግ ሆኖ መጣ። ዝም ብሎ መጣ። ለኃጢአታችን ዋጋ ለመክፈል ወደዚህ ምድር የመጣው ኢየሱስ፣ ሊያድነን ሊታደገን የመጣው ኢየሱስ የባሪያን መልክ ይዞ በሰው ምሳሌ የተገኘ ኢየሱስ። ሁለተኛ ቆሮንቶስ 5:21 ላይ ቃሉ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንደሆነ ኃጢአት ያላወቀው እርሱ ስለኛ ኃጢአት አደረገ። ኃጢአተኛ ሆኖ ሳይሆን የመጣው ኃጢአት ሆኖ ኃጢአታችንን ተሸክሞ የብዙዎችን በደል አሸከመው ይላል ኢሳይያስ። ኃጢአታችንን ተሸከመ። ኢየሱስ ኃጢአተኛ አይደለም፣ ኃጢአት ሆኖ ነው የመጣው። ኃጢአት ሆነ ማለት ኃጢአታችንን ተሸከመ እንጂ ኃጢአተኛ ሆኖ ነው። ኃጢአት የማያውቀው እሱ ነው የሚለው። ክርስቶስ ኃጢአት ግን ስለኛ ኃጢአት ሆኖ ኃጢአታችንን ተሸክሞ
ስለዚህ የባሪያን መልክ ነው ክርስቶስ ወደዚህ ምድር መጣ። እኛን የእግዚአብሔር ጽድቅ ላይ ያደረገ ወደ ቀደምነው ወደ ተፈጠርንበት ሊመልሰን ክርስቶስ ኃጢአት ሆኖ መጣ። ስለዚህ ይሄን ስናገር በጣም በቃ ይሰማኝ። ጌታ የተባረከ ይሁን። ስለዚህ ለኃጢአታችን ለመሞት እኛ ወደ ነበርንበት ወደ ጽድቅ ሕይወት ሊመልሰን ወደዚህ ምድር የመጣው ኢየሱስ ይባላል። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ለኃጢአትን ለመሞት ከሰማይ የመጣ ከድንግል ማርያም የተወለደ በእንጨት የሚሰቀል የተረገመ ይሁን በሚባልበት ተረግሞ ስለኔ የሞት ቃሉ ሲናገር እንደዚህ ይላል። ሁለተኛ ቆሮንቶስ 5 ላይ አንዱ ስለ ሁሉ ሞተ። አንዱ ስለ ሁሉ ሞተ። ስለኔ ማንም አልሞተም። ስለኔ የሞተ ገብርኤል አይደለም። ስለኔ የሞተው ሚካኤል አይደለም። ስለኔ የሞተው ኢየሱስ ነው። አንዱ ስለ ሁሉ ምናረገ ሞተ። ያ የሞተው ኢየሱስ ነው። ላንተም ላንቺም ለትውልድ ሙሉ የሞተ ማን ይባል? ኢየሱስ ይባል። ኢየሱስ ለኃጢአታችን ሞቷል። ኢየሱስ ለኃጢአታችን ተሰቅሏል። ደሙን ለኃጢአታችን አፍስሷል። እኛን ወደ ነበርንበት ሊመልስ እኛን የሞት ሰዎች ሊያድነን ኢየሱስ ክርስቶስ ሞቷል፣ ተሰቅሏል፣ ደሙን አፍስሷል። የሚገርም ኢየሱስ ክርስቶስ ሞት አልቀረም። ሃሌሉያ። አንደኛ ቆሮንቶስ 15 ከቁጥር 3 ላይ ምን ይላል? መጽሐፍም እንደሚል ኢየሱስ በሶስተኛ ቀን ከሞት ተነሳ። ሃሌሉያ። ኢየሱስን ሞት ሊይዘው አልቻለም። ተነስቷል፣ ተነስቷል፣ የመቃብር ደጃፍ ተከፍቷል፣ ድንጋዩ ከላይ ተንከባሏል፣ ክፍሉ ብቻ ነው አስክሬኑ። በእውነትም ኢየሱስ ተነስቷል። ኢየሱስ ተነስቷል። በሶስተኛ ቀን መቃብርን ፈንቅሎ ጨርቁም እዛው እያለ ድንጋዩም እዛው እያለ ኢየሱስ ተነስቷል። ኢየሱስ ተነስቷል። ለኃጢአት ሞቶ አዎ ሞትን አሸንፎ ደግሞ በሶስተኛ ቀን ተነስቷል። ተነስቶ ምን ሆነ ስንል ሐዋርያት ሥራ ምዕራፍ 1 ላይ ስንመለከት ምን ወደ ሰማይ ደመና ተቀብለው በክብር ወደ መጣበት ሄዷል። ኢየሱስ ተነስቷል። ተነስቶ ወደ አባቱ አርጓል። ስለዚህ አንድ ሰው እንዴት ልጽድቅ የሚለውን ነገር ከዚህ ጀምሮ መረዳት አለበት። ጻድቅ እንደሌለ እኛን ወደ ነበርንበት ሊመልስ ክርስቶስ ወደዚህ ምድር እንደመጣ እንደሞተን ሞቶም እንደተነሳልን እና ይሄንን መጀመሪያ ማወቅ አለብን ማለት ነው። ክርስቶስ ሞቶልሃል ወንድሜ፣ ክርስቶስ ሞቶልሻል እህቴ። ወደ ነበርንበት ሕይወት ሊመልሰን፣ ወደ ጽድቅ ሕይወት ሊመልሰን፣ በእግዚአብሔር ፊት ተቀባይነት ወደምናገኝበት ሕይወት ሊመልሰን ክርስቶስ ሞቶልናል። ሃሌሉያ። ጌታ ይባርክ። የሚገርም እንደዚህ የሚል ቃል አለ ሮሜ ምዕራፍ 3 ቁጥር 24 ላይ በኢየሱስ ክርስቶስም ይላል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው ይላል በጸጋው ይጸድቃል። ሃሌሉያ። በቃ የክርስቶስን ስራ ከተመለከትን በኋላ እንደዚህ የሚል ደስ የሚል ቃል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ይላል በጸጋው ይጸድቃል። አሁን ተመልከቱ። የዓለም ቤዛ ለዓለም ክርስቶስ ነው። ቤዛ ለዓለም ማርያም አይደለች። ቤዛ ለዓለም ገብርኤል አይደለም። ቤዛ ለዓለም ማን ይላል ጳውሎስ? ክርስቶስ በኢየሱስ ክርስቶስ በሆነው ቤዛነት በኩል ማን ነው ቤዛ? ይሄን ማወቅ አለብን። ቤዛ ክርስቶስ ነው። የዓለም ቤዛ፣ የዓለም ታዳጊ፣ የዓለም አዳኝ ኢየሱስ ይባላል። ቤዛችን ክርስቶስ ነው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ተወደድን፣ እንዲያው ደግሞ በጸጋው ነው የምንጸድቀው። አሁን ለጥያቄችን መልስ ደርሰናል። እንዲያው ይላል በጸጋው ይጸድቃል። ጸጋ ማለት ምን ማለት ነው ስንል ጸጋ ማለት ብድራት አይደለም፣ የእግዚአብሔር የምህረትና የፍቅር ነፃ ስጦታ ማለት ነው። ጸጋ ማለት ነፃ ስጦታ፣ የእግዚአብሔር የምህረትና የፍቅር ነፃ ስጦታ። ስለዚህ ጽድቅ የሚገኘው እንዴት ነው ሲባል ጳውሎስ ምን ይላል? በጸጋ ነው። በምን ይገኛል? በጸጋ ይገኛል። ኤፌሶን 2:8 ስንመለከት ጸጋው በእምነት ይላል። ምን ይላል? አምናችሁ። ስለዚህ ጸጋው ደግሞ የሚያጸድቀን እንዴት ነው? የሚያድነን እንዴት ነው ስንል በእምነት ነው። ሮሜ 5:1 ላይ በእምነት ከጸደቅን ይላል። ስለዚህ የሚያጸድቀን ምንድነው ሲባል ጸጋው። ጸጋው እንዴት? በእምነት ያጸድቃል። ጸጋው የሚያጸድቀን ሰው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በስራ ይጸድቃል ወይ? እንዲያው በስራ አይደለም፣ እንዲያው በጸጋው ይጸድቃል።
ጸጋ ነፃ ስጦታ ነው። መዳን ነፃ ስጦታ ነው። የዘላለም ሕይወት መውረስ ነፃ ስጦታ ነው። እኛ ለፍተን ተራራ ወጥተን ወርደን የምናገኘው ሳይሆን እንዲያው በጸጋ የሚሰጥ እንዲያው በጸጋ ክርስቶስ የሰራውን ስራ ያደረገውን ስራ በማመን ሊገርም ነገር ገላትያ 1:6 ላይ ለዚህ ይላል በክርስቶስ ጸጋ ከጠራችሁ ደርሱ ይላል። እግዚአብሔር የሚፈልገን እግዚአብሔር ጽድቅን ሊያለብሰን የሚፈልገን እኛን የሚፈልገን በክርስቶስ ጸጋ በኩል በክርስቶስ ጸጋ ከጠራችሁ ከርሱ ይላል። ጠሪው ራሱ እግዚአብሔር የጠራን በማጸጋ በቃ በስራ አይፈልግም። ስራና በመውጣት በመውረድ አይፈልግም። የሆነ ዳምዳም ስለመገበል ሳይሆን በጸጋው በኩል እግዚአብሔር ይፈልጋል። በክርስቶስ ኢየሱስ ስራ ይላል ኤፌሶን ላይ ሲናገር። ስለዚህ በጸጋው በኩል ነው የጠራ፣ በጸጋው በኩል ነው የሚፈልገው። ጸጋው ደግሞ አንድ ነገር ከኛ ይፈልጋል፣ እንድናምን በጌታ በኢየሱስ ክርስቶስ እንድናምን፣ በአዳኝነቱ እንድናምን። ሮሜ 10 ላይ እንዴት ልበል እምነት እንዴት ይፈጸማል ካል ሮሜ 10 ከቁጥር 9 ጀምሮ ስንመለከት ቁጥር 10 ላይ እንደዚህ ይላል፣ ሰው በልቡ አምኖ በአፉ መስክሮ ምን ይላል? ይድናል ይላል። ስለዚህ እምነት የሚፈጸመው እንደዚህ ነው። እንደዚህ ይላል ደግሞ ቁጥር 9 ላይ በአፍ ኢየሱስ ክርስቶስ ጌታ እንደሆነ ብትመሰክር፣ በልብ እግዚአብሔር ኢየሱስን ከሙታን እንዳስነሳው ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ አንድ ሰው ጌታ ኢየሱስ ክርስቶስ አዳኝ እንደሆነ ጌታ እንደሆነ በአፉ ሲመሰክርና በልቡ እግዚአብሔር ኢየሱስን ከሙታን አስነስቶታል ብሎ የሚያምን ከሆነ ይጸድቃል፣ ይድናል። ስለዚህ ጸጋው በእምነት ያድናል። ስለዚህ አዳኝ ክርስቶስ ነው። አዳኝነቱን በአፉ መመስከር በልብ ማመን አለ። ያን ጊዜ ቃሉ ትድናለህ፣ ትጸድቃለህ። ስለዚህ ጽድቅ የሚገኘው በጸጋ ነው። ጸጋው ደግሞ በእምነት ነው የሚያድነው። የኢየሱስ ክርስቶስን አዳኝነት ጌትነት በልብ በአፍ ከመሰከር ትድናለህ፣ ትጸድቃለህ። የጸደቀ ሰው ደግሞ ምን ይሆናል ካል የዳነ ሰው ምን ይሆናል ካል ዮሐንስ ወንጌል 3:6 ላይ በእርሱ የሚያምን ሁሉ አይደል የምን ህይወት ነው? በእሱ ያመነ ጽድቅን ያገኘ ሰው በእግዚአብሔር ፊት ተቀባይነት ያገኘ ሰው ውጤቱ ምንድነው? የጸደቀ ሰው ሲል የዘላለም ሕይወት አለ። የዘላለም ሕይወት ወራሽ ነው። ሌላስ ዮሐንስ ወንጌል 1:12 ላይ ምን ይላል? ለተቀበሉት ሁሉ ግን በሰው ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ውጤቱ ይሄ ነው። በእግዚአብሔር ፊት የመጽደቁ ውጤት አንደኛ የዘላለም ሕይወት መውረስ፣ ሁለተኛው የእግዚአብሔር ልጅ መሆን የመሆን ስልጣን እናገኛለን። ስለዚህ የሚጸደቀው በጸጋው ጸጋው በእምነት ያጸድቃል። አብርሃም ሲያቃም ሲናገር በስራ ጸድቆ ቢሆን የሚመካው አለ። ይሄን ስላደረኩ ነው የጸደቁት፣ ይሄን ስላደረኩ ነው የዳንኩት ይላል። ግን ማንም እንዳይመካ ከስራ አይደለም። ኤፌሶን ማንም እንዳይመካ ይሄን አድርጌ ተራራ ስለወጣው ስለወለድ ዳአ ስለበገንኩ ነው ብሎ ማንም እግዚአብሔር ይንዳው ማንም እንዳይመካ ከስራ አይደለም። ስለዚህ ጸጋው በእምነት ያድናል። ስለዚህ ለጠየቀኝ ጥያቄ መልሱ ይሄ ነው። ጽድቅ እንዴት ላገኝ የሚል ሰው ከፈለገ በጸጋው ነው። ጸጋው ደግሞ በእምነት ያድናል። ኢየሱስ ክርስቶስን እመን አንተና ቤተሰብህ ትድናላችሁ። እምነት ለድነት በቂ ነው። በክርስቶስ ማመን ለድነት በቂ ነው። ጽድቅ የሚያስገኘው በክርስቶስ ኢየሱስ ማመን ነው። እግዚአብሔር አምላክ ይባርክ። አንድ ጥያቄ አለኝ አሁንምና ምንድነው ቅድም ብለናል በኃጢአታችን ሞታን ነበርን እና አንድ የሞተ ሰው እንዲሁ በጸጋ ሊድን ይችላል? የሞተ ሰው እንዴት ነው ሊድን ይችላል? ቃል እኮ ሙታን ይላል። የእግዚአብሔር ክብር ሁሉም ፐርሰንት ከጸጋው ከጽድቁ እንደጎደለ ይናገራል። ሙታን የነበረ ሰው እንዲሁ ዝም ብሎ ተራራ ሳይወጣ ሳይወርድ ዋጋ ሳይከፍል በጎነትን ምናምን ሳያደርግ እንዲሁ በቃ ሊጸድቅ ይችላል? እኮ ትንሽ ግራ ገባኝ። የሞተ ሰው እንዴት ሊጸድቅ ይችላል? እንዲሁ በእምነት በጸጋ እያልክ እኮ ነው። በጣም ጥሩ ጥያቄ ይገኛል። ኤፌሶን 1 ከቁጥር 3 ላይ 5 ላይ እንደዚህ የሚል ቃል አለ። በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች እንድንሆን አስቀድሞ ወሰነ። በውድ ልጁ እንዲያው በሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ምን ይላል? በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ በተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት። ይገርም ነው። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል።
የጸጋው ክብር ይመሰገን ዘንድ ነው ይሄን ያደረገው። የሚገርም በቃ ለጸጋ ክብር ይሁን፣ ለጸጋ ምስጋና ይሁን እያልን እንድንኖር እግዚአብሔር የጸጋው ክብር ይመሰገን ዘንድ ነው ይሄን ያደረገው። በድነት መንገድ ያኔ ነግሬያቸዋለሁ። የሆነ ቦታ ሳስተምር ሰምተህ ከሆነ በድነት በኩል እግዚአብሔር ማንንም አያመሰግንም። በድነት በኩል ለእግዚአብሔር ምስጋና ስግደት ማምጣት እንጂ እግዚአብሔር በድነት በኩል ይሄን አደረክልኝ ብሎ ማንንም የዘላለም ሞት አይሸልምም። ማንንም ተራራ ወርደሃል ብሎ ሽልማት አይሸልመውም። በድነት በኩል ለእግዚአብሔር ምስጋና ለእግዚአብሔር አምልኮ እንጂ አንዴ እግዚአብሔር በድነት በኩል ልጁን አመስግኖታል፣ ልጁን ሸልሞታል። በድነት በኩል አንዴ ልጁ ተሸልሞ ሰርቶ ዕብራውያን ሲናገር ይላል የምስጋናንና የክብርን ዘውድ ጫንህለት ይላል። አንዴ በድነት በኩል ክርስቶስ ሰርቶ ተሸልሟል። የምስጋናና የክብር ዘውድ ተጭኖበታል። አንዴ በድነት በኩል ልጁ ተሸልሟል። ጉልበት ሁሉ ይንበረከክልሃል ተብሏል። ስለዚህ አንዴ በድነት በኩል ልጁ ተመስግኗል፣ ልጁ ተሸልሟል። ስለዚህ በድነት በኩል እግዚአብሔር ከዚህ በኋላ ማንንም አያመሰግንም፣ ማንንም አይሸልምም። ተራራ ወጥተሃል ወርደሃል ዳር ምግባሉ ማንንም በድነት በኩል አይሸልምም። ድነት አንዴ በልጁ ተሰርቶ አልቆ በክርስቶስ ኢየሱስ ስራ አንዴ ስራው ተሰርቶ የተሰራውን ስራ ማመን ነው። ክርስቶስ ሞቶልኛል ብሎ ማመን ነው የሚያድነው። ስለዚህ ይሄን ሁሉ ለምን አደረገ ካልከ የጸጋው ክብር ይመሰገን ዘንድ ነው። እና የእግዚአብሔር ስም ለዘላለም የተባረከ ይሁን። ውድ ተመልካቾቻችንም ከአገልጋይ ናሆም ጋር ዛሬ አሪፍ ጊዜ ያሳለፍነው ጌታ እግዚአብሔር ዘመኑን ይባርክ። በጣም ደስ ብሎናል። ለትውልድ የሚሆን መልእክት እግዚአብሔር በልብ ውስጥ አስቀምጧል። እግዚአብሔር አምላክ ዘመንን አገልግሎትን ይባርክ። ደስ ብሎናል እና ተመልካቾቻችንም እንደተባረካችሁ ብዙ እንደተማራችሁ ተስፋ አደርጋለሁና ጌታ ለዘላለም ይባረክ። እግዚአብሔር አምላክ ይባርካችሁ። ቀጣይ ጊዜ እንገናኛለን። ጌታ ይባርካችሁ። ተባረኩ።